ዛሬ የሰዋ ሸሪካ ለኢትዮጵያ መጃን አመዛዘን እንዴት እንደሆነ አሳያችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ ወይ? ከኔ ጋር አለው አልሐምዱሊላህ ረብል ዓለሚን። ሁሉ ሰላም፣ ሁሉ መልካም ነው። ክርስቲያን ወገኖቼም ሰላም ሰላም ብያለሁ። ሁላችሁም በያላችሁበት ዓለም ዳርቻ አላህ ሱብሓነሁ ወተዓላ ሰላማችሁን በዘት ያደርግልኝ። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ለማሳጠር ሞክራለሁ። የሰዋ ሸሪካ ለኢትዮጵያ ደቂቃ እንዴት መግዛት እንደምንችል፣ ሜጋባይት እንዴት መግዛት እንደምንችል ነው ማሳያችሁ። ቀጥታ ወደ ቪዲዮ እንገባለን። ላይክ ያላረጋችሁ ላይክ አድርጉ። ቪዲዮን ከወደዳችሁ ላይክ አድርጉ። ለወዳጅ ዘመዶቻችሁ ሼር አድርጉ። አዲስ የሆናችሁ ደግሞ በቅንነት ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እላችኋለሁ። አሁን የምንገባው ቀጥታ ወደ መደወያችን እንገባለን። ወደ ምንደውልበት እንገባለን ማለት ነው። ስለዚህ አሁን እዚህ ጋር ምን ብለን እንጽፋለን? ኮከብ 3 ጊዜ 8 መሰላል ብለን እንጽፋለን። ከዛ ይሄ ኮከብ 3 ጊዜ 8ን ጽፈን መጨረሻ ላይ መሰላል ካለን በኋላ መደወያ ምልክቷን እንነካለን ማለት ነው። ያው ሰርች እያደረገ ነው። ትንሽ ተጠብቁታላችሁ። ይሄው አሁን እዚህ ጋር መጥቶልናል ማለት ነው። አሁን ለኔ የመጣልኝ 2 ቁጥር ላይ ነው። ሰዋ ኢትዮጵያ ዋን ዴይስ ይላል። ለአንድ ቀን 6 ብር ነው። ሰዋ ኢትዮጵያ 3 ቁጥር ላይ ደግሞ 7 ዴይስ ይላል። ለ7 ቀን ለአንድ ሳምንት የሚያገለግል ነው። አሁን እዚህ 2 ቁጥር ላይ ያለው የአንድ ቀኑ 6 ብር ነው። እሱን ለመመጀን ከፈለግን 2 ቁጥርን እንጽፋለን። ከዛ ሴንድ የሚለውን እንነካለን ማለት ነው። ከዛ ያው 14 ደቂቃ በ6 ብር ለአንድ ቀን እንገዛለን ማለት ነው። ቀጣይ ደግሞ ሁለተኛ ያለውን ደግሞ ላሳያችሁ። መለሰኝ ቆይ አንዴ። ያው የአንድ ቀኑን አሳይቻችኋለሁ። የ7 ቀኑ ደግሞ የ10 ብሩ ደግሞ ያው እዚህ ጋር 3 ቁጥር ላይ አለ። 3 ቁጥርን እንጽፍና ሴንድ እንለዋለን። ከዛ ያው እንደምታዩት 25 ደቂቃ በ10 ብር ለኢትዮጵያ ብቻ ነው የሚያገለግለው ለ7 ቀን። ስልክ አልሰራልን ብሎ ኔትወርክ እምቢ ቢለን የቤተሰብ ድጋሜ በሌላው ቀን 7 ቀን እስከሚሞላው ድረስ ደቂቃው ይቀመጣል ማለት ነው። ለኔ ጠቅሞኛል፣ አሪፍ ነው ብዬ ስላሰብኩ ነው ላካፍላችሁ የመጣሁት። እናንተም እንደምትወዱት ተስፋ አለኝ። እዚህ ጋር አሁን ማሳያችሁ ምንድነው፣ ወይ ባክ ብለን እንውጣ። እዚህ ላይ አሁን እስከ 1 እስከ 6 ተጽፏል። ኢትዮጵያ የሚለው ካልመጣላችሁ ምንድነው ታረጉት? 99ን ተጽፉና ሴንድ ትሉታላችሁ። ከዛ አሁንም ይመጣላችኋል። ኢትዮጵያ የሚለው እስከሚመጣላችሁ ድረስ 99ን እየጻፋችሁ ሴንድ ትሉታላችሁ። ኢትዮጵያ የሚለውን ቁጥር ይዞላችሁ ሲመጣ ለኔ ያው እንዳጋጣሚ እንዳያችሁት 1 ቁጥር ላይ እና 3 ቁጥር ላይ ነው የመጣው። ለእናንተ ደግሞ ወደ ታች ሊሆን ስለሚችል 99 የሚለውን ቁጥር እየጻፋችሁ ወደ ታች ፈልጉት። ኢትዮጵያ የሚለውን ቁጥር ሲመጣላችሁ ያንን ቁጥር ተጽፉና ሴንድ ማለት ነው። በጣም ቀላል ነው ማለት ነው። ቪዲዮን ከወደዳችሁ ላይክ አድርጉ። ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። እወዳችኋለሁ። ሁላችሁንም በያላችሁበት አላህ ሱብሓነሁ ወተዓላ ሰላማችሁን ብዝት ያድርግልኝ። ለምታበረታቱኝም ከልብ አመሰግናለሁ። አዳዲሶችም ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።